በእያንዳንዱ ሕይወት ውስጥ መስታወቱ ጥያቄ የሚሆንበት ጊዜ ይመጣል። እኔ ማን ነኝ? ለምን ተፈጠርኩ? ለምንድነው የመለወጥ ዓላማ እንዳለኝ የሚሰማኝ? ነገር ግን መንቀሳቀስ የማልችለው? ምክንያቱም እውነታው ይሄ ነው። ለውጥ ሲመች አይመጣም፣ አስፈላጊ ሆኖ ሲገኝ ብቻ ይመጣል። በዚህ ቪዲዮ ምን ብታደርጉ በአጭር ጊዜ ውስጥ እንደምትለወጡ እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ከእንቅልፍ ንቃ፣ በእንቅስቃሴ ውስጥ ሂድ እና በጥልቀት ታውቃለህ። ይህ ያሰብከው ሕይወት አይደለም። ደክሞሃል፣ በአካል ብቻ ሳይሆን በመንፈሳዊ አእምሮ። ነገ ጀምራለሁ ትላለህ፣ ግን ነገ የሚቀጥለው ሳምንት ይሆናል። የሚቀጥለው ሳምንት የሚቀጥለው ዓመት ይሆናል እና አንድ ቀን ትገነዘባለህ፣ ሕይወት እያለፈ ተኝተሃል። ነገር ግን በጥሞና አድምጠኝ። ሰነፍ አይደለህም፣ አልተሰበርክም፣ በጣም ሩቅ አልሄድክም። ያንተ ያልሆነውን ታሪክ እየኖርክ ነው። ስኬት ተቀምጣ አይመጣም። ላብ እስኪንጠባጠብ ድረስ መሞከርና መስራት አለብህ። ሁሉም ነገር ቤት እንዲመጣልህ አትጠብቅ፣ አትፍዘዝ። ዓለም በተኛበት ጥላ እየሄደች ነው። ከምን ጊዜውም በላይ ጥረትን ሰብስበህ ወደ ዓላማህን ቻለውጠው። በአንድ ቀን ውስጥ ሕይወትን ማደስ አያስፈልግም። በአንድ ልማድ ጀምር። ቀደም ብለህ ንቃ፣ ውሃ ጠጣ፣ የእግር ጉዞ ሂድ፣ ግቦችን ጻፍ። ኃይሉ ፍጹም አይደለም፣ ወጥነት ያለው ነው። ስለ ህልም ስሪት አስቀድሞ የተጻፉ ነገሮች አሉ፣ ገና አላገኛቸውም። ነገር ግን ከምቾት ይልቅ ዲሲፕሊን በመረጥክ ቁጥር፣ ትኩረትን የሚከፋፍሉ ነገሮችን አይሆንም በምትልበት ቁጥር ለለውጥ እየተቃረብክ ነው። ይህ ማንም የማያየው ክፍል ነው። ማለዳዎች፣ የመጨረሻዎች ምሽቶች፣ ውድቀቶች። ታላቅነት የሚገነባው ግን እዚህ ላይ ነው። መኖርን አቁመ መኖር የምትጀምርበት ያለፈው ትምህርት ነው፣ እስር ቤት አይደለም። የአንተ ስህተቶች የአንተ ማንነቶች አይደሉም። ህመምህ ዓላማ አለው፣ ተጠቀምበት። ለመለወጥ ፍቃድ አያስፈልግም፣ ፍጹም የሆነ ዕቅድ አያስፈልግም፣ ምክንያት ያስፈልጋል። እና እስካሁን አንዱ ከሌለህ ሁል ጊዜ ለመሆን ያሰብከው ሰው የመሆን ተልዕኮ አይኖርህም። ያልነበረህ አርያ ይኖርህ። በሌላ ሰው ጨለማ ውስጥ ብርሃን ሁን። ይህ ያንተ ታሪክ ነው። ባለቤት ሁን። እንደገና ጻፈው፣ ኑር። ትክክለኛውን ጊዜ አትጠብቅ፣ ተነሳሽነትን አትጠብቅ። አንተ ነህ ብልጭታው። ሕይወት ሊለወጥ ይችላል። አሁን በመጀመር ላይ ከሆንክ እንዳታቆም። ማንንም አትስማ። ሰዎች ያሉህን ይበሉ። አንተ ነገ ላይ ሥራ። ብልጡን የመለወጥ ዕቅድ ኖሮ መለወጥ ካልቻልክ ምን እንዳስቸገራችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እሰራላችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ቀን ተመኘውላችሁ።